الحمد لله صلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد الله سبحانه وتعالى كسوزن تقباينت ያለውን ሃይማኖት ለነብያቶች ለሁሉም ሰጥተዋል። ይህም ለነብያቶች ሁሉ አላህ Subhanahu Wa Ta'ala የሰጣቸው ዋናው ሃይማኖት ምንድነው? እስላም ነው። እስላም ሁሉም ነብያቶች ይኖሩበት የነበረ ይሰሩበት የነበረ አላህ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ሃይማኖት ነው። እስላምን በተመለከተ አላህ Subhanahu Wa Ta'ala ቁርአን ውስጥ ላይ በተለያዩ ቦታዎች ተናግሯል። አላህ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ሃይማኖት እስላም ነው። ከእስላም ውጪ ሌላ ሃይማኖት የሚፈልግ አላህ Subhanahu Wa Ta'ala ዘንድ ተቀባይነት የለውም። አላህ Subhanahu Wa Ta'ala ቁርአን ውስጥ ላይ ومن يبتغي غير الإسلام دينا فلن يقبل منه وهو في الآخرة من الخاسرين. إسلام يهلو نبياتوج ሃይማኖትነው የሁሉም ነብያቶች እስላም ማለት هو الاستسلام لله بالتوحيد والانقياد له بالطاعة والخلوص من الشرك وأهله. اسلام ማለት ለአላህ Subhanahu Wa Ta'ala መገዛት ማለት ነው። ለአላህ Subhanahu Wa Ta'ala ሙሉ በሙሉ መገዛት። እንደዚሁም ደግሞ አላህ Subhanahu Wa Ta'ala በአንድነቱ እሱ ብቻውን ተመላኪ እንደሆነ ለሱ መልካም ስሞችና ባህሪያቶች እንዳሉት አላህን ብቸኛ ማድረግ ማለት ነው እስላም ማለት። እስላም ማለት ከአጋሪያን እንደዚሁም ደግሞ ከማጋራት መንጻት መራቅ ነው እስላም ማለት። እስላም በመልካም ነገሮች ያዛል፣ ከመጥፎ ይከለክላል። ነብያቶች ሲያስተምሩት የነበረው በእስልምና ውስጥ ላይ እስላምን ነበረ። እስላም ከአላህ Subhanahu Wa Ta'ala የሚያገናኝ ብቸኛው ሃይማኖት ነው ማለት ነው። የእስላም መልእክት ምንድነው? ሰዎች በዚች ዱንያ ወይም በዚች ዓለም ከፈጣሪያቸው ከአላህ Subhanahu Wa Ta'ala የሚያገናኛቸው ማለት ነው። መልካም ነገር ያለው እስላም ውስጥ ነው። አላህ Subhanahu Wa Ta'ala በብቸኝነት መመለክ ያለው እስላም ውስጥ ነው። እስላም ሙስሊሞች እስልምናን የያዙ ሙስሊሞች አላህ Subhanahu Wa Ta'ala ብቻ እንደሚያመልኩት በአላህ ያጋሩ ማለት ነው። እስላምን ልዩ ከሚያደርጉ ነገሮች ዋነኛው ምንድነው? አላህ Subhanahu Wa Ta'ala ብቻ ያመልካሉ፣ በሱ ያጋሩ ማለት ነው። እስላም በሁሉም ነብያቶች ያምናል። እስላም በአላህ Subhanahu Wa Ta'ala ያጋራ። እስልምና በዚህ የሚያዘው ማለት ነው። ከአላህ Subhanahu Wa Ta'ala የሚያገናኝ ከፈጣሪ የሚያገናኝ ማለት ነው እስላም ማለት። እስላም ለሰዎች መልካምን የሚያስብ ለሰዎች ጥሩ ነገርን የሚያስብ ሰዎችን ከመበደል የሚከለክል ማለት ነው እስላም ማለት። እስላም እንደተጠቃላይ ሙሉ የሆነ ተሟላ ሃይማኖት አላህ Subhanahu Wa Ta'ala ዘንድ ተቀባይነት ያለው ሃይማኖት ነው። አጥብቀን እንያዘው። ነብዩ ሰለላሁ ዐለይሂ ወሰለም ባመጡሉ መንገድ እንከተል እንስራበት። አላህ Subhanahu Wa Ta'ala ዘንድ ተቀባይነት ይኖር ዘንድ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ።